ቅዱስ አትናቴዎስ መነኩሴ ሳለ እግር የሚያጥብባት ፋጋ ነበረችው። ፓትርያርክ ሲሆን የፓትርያርኩ አምላክ እግር ካጠበ ፓትርያርክ መሆን እግር ከማጠብ ያስቀራል ያለማን ብሎ ፋጋውን ይዟት ሲኖዶስ ሄደ። እዚያም ፓትርያርኩ ነው እግር ያጥብ ነበር። እንግዳ ሲመጣ ፓትርያርኩ ራሱ ነበር እግር የሚያጥበው ማለት። ይሄ ትሕትና ነው ሙሉት ማለት ነው። አሁን ሰው ትብቱ፣ ልጆቹ ትቢት፣ ሁሉ ትቢት። ይሄ ኤቢሲዲ ያመጣብን ችግር በጣም 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 በእውነቱ ማለት ነው። ኤቢሲዲ አሁን እንድሪያስ ኤምቢሲዲ ነው ይላል። ኤቢሲዲ ኤምቢሲዲ ነው ይላል በእውነቱ ማለት ነው። ይሄው እኮ ነው በእውነቱ ማለት ኤምቢሲዲ እኮ ነው። ኤምቢሲዲ ታውቃላችሁ? አለች አንዲት ቴሌቪዥን፣ የድሮ ቴሌቪዥን ሚወታ የምትባል ቴሌቪዥን አለች። 14 ኢንች ናት መሰለኝ ናት፣ እንደዚህ አካባቢ ናት። እና እኔም የገጠር ልጅ ነኝ። ድሮ ዘመድ ቤት ከተማ ስመጣ አያታለሁ አንዳንድ ጊዜ ስትከፈል እና እንትን ገብቶባት ካሴቱ ሲዲ አስገብቶባት ፕሌይ ሲሏት ትንሽ ከተጫወቶች ኖ ዲስክ ትላለች። በቃ እንደዚህ ኖ ዲስክ ቢያረጉ ቢሰሯት በቃ ኖ ዲስክ ኖ ሲግናል እያለች ብጥብጥ ነው የምታደርገው። ሆነው አቅም የሌለ ሙቅ ያለው ነው ብደረ አልቀበልም ነው። አሁን የዘመን ሰው አይምሮ ሙቋል፣ ምንም አይሰማም። ዝም ብሎ ኖ ዲስክ በል እስቲ። እንደዚያ እኮ ናቸው ብንላችሁ አሰሙም። ኖ ዲስክ ኖ ሲግናል በቃ ይደረግ ይሰራ